እሺ ሌላ ጊዜ መተ እንዴት ነው የሚስተቤቱ ልደት ተከብረው መልካም እድል ለምን ተበላሽ ኬኩን ምን ነው ላንቺ መልካም ልደት እስተካክልላሽ ዞር በለኔ መልካም ነው ተለህም ዞር አለ እንደፈለግሽ ገባ ይስተካከልኩልሽ እኮ ነው ልደትሽን በደንብ ላክብርልሽ ቆይ ላክብርልሽ ተበላሽ መልካም ልደት ስንት ዓመትሽ ነው በእናትሽ ሰላም ሰላም ፍቅር ውድ ቤተሰቦች እንደምን አላችሁ? ሁላችሁንም ሁሉ ጊዜ እንደምላችሁ ሰላም ፍቅር ደስታ ለእናንተ ለውድ ቤተሰቦቻችን የሆነ ያው ሰሞኑን ትንሽ ሰላምታ ቀነስ አድርጌባችኋለሁ። ምክንያቱም አንዳንድ ነገሮች ያየናቸው ያሉ ነገሮች በጣም የሚያስጠሉና ገደብም እያለፉ ስላችሁ በቃ እኔ ለራሴ በጣም እያስጠላኝና አእምሮዬን ምንም ሰላም እየሰጠኝ አይደለም። ያው በእነናሁን ጉዳይ እና በውብዬ እህታችን ትንሽ አለመግባባት ተፈጥሮ እኛም ሙሽማ ሁሉ ተብለናል። ያው ሊመስላቸው ይችላል። አንዳንድ ሰዎች እንደ ራሳቸው የሚያስቡት የራሳቸውን አስተሳሰብ ወደ ሌሎች ስለሚያራምዱ ያው መስሏቸው ይቀራል። ከመምሰልም ውጭ ምንም ነገር ስለማይሆን ማለት ነው። እኔ ለውብዬ ጎን ሆንኩ እንጂ ጠበቃ ወይም መከታ ሆንኩ እንጂ በሌላ ጉዳይ የሚያሳስብ አልነበረም። ያው አመል ታውቃላችሁ፣ ሁሉም ነገር እንደ ራሱ ነው የሚመስለው እና የሆነ ቪዲዮ ቲክቶክ ላይ ተቆርጦ አይቼ በጣም ተናድጄ ነበረ። ግን መጣሽ የምጠብቀው ነገር ስለሆነ ምንም ችላ ብዬ ነው ማልፎ እንደዚህ አይነት ነገርና ውብዬ ደግሞ ዛሬ ጠንካራ ሁና የተሻለ ሁና ማልቀስ ምንም መፍትሄ እንደሌለው በቃ ለሰዎችን ባማሳየት ድክመት መስሎ ስለሚታይ በብርታት በወኔ ያለፈውን በቃ ረስታ እንዳልተፈጠረ ነገር ሴት ልጅ ብልህ ናትና ሁሉን ነገር ተቋቁማ ለማለፍ ወስናለች። ወይ ምን ትያለሽ? እሺ ቤተሰቦቼ ያው ያሳለፉትን ነገር እናንተም ታውቃላችሁ። ብዙ አልቅሻለሁኝ፣ አዝኛለሁ። ያ ነገር ደግሞ መፍትሄ እየሰጠኝ አይደለም አሁን ላይ። ሆኖም ግን እግዚአብሔር ይመስገን ያው ተውፊቅም እንደ ወንድም እንደ ጓደኛ ከጎኔ ሆኖ ብዙ ነገሮችን እያገዘኝ ነው። ምን ማለት እንዳለብኝ፣ በየትኛው መንገድ መሄድ እንዳለብኝ እየመከረኝ አብረን እንግዲህ እየተጓዘ